በየትኛው ዕድሜ ላይ ነዎት? 34፣ 60 ወይስ 78? ከእነዚህ አንዱ ላይ ከሆኑ አንዳች አካላዊ ለውጥ ይጠብቁ ይላል አንድ ጥናት። እንደ ስታንፎርድ ተመራማሪዎች እርጅና በቀስታ የሚከሰት ሳይሆን ሰውነታችን በሶስት ዋና ዋና የዕድሜ እርከኖች ላይ ትልልቅ ለውጦች ያመጣል። እነዚህ ዕድሜዎች 34፣ 60 እና 78 ዓመታት ሲሆኑ በእነዚህ ጊዜያት የሰውነታችን ውስጣዊ አወቃቀር በከፍተኛ ደረጃ ለውጦችን ያሳያል። ብዙ ሰዎች በ30ዎቹ አጋማሽ የሚታይ ድንገተኛ ውፍረት አሊያም ከ60 ዓመት በኋላ የሚፈጠር የጉልበት መቀነስ ከአኗኗር ዘይቤ የሚመጣ ይመስላቸዋል። ይሁን እንጂ ጥናቱ እነዚህ ለውጦች በሰውነታችን ውስጣዊ የጊዜ ዑደት የሚመሩ ተፈጥሯዊ ሂደቶች መሆናቸውን ያሳያል። እስቲ በጣም የተቀየረብዎትን ሰው ያስቡና ዕድሜው ለየትኛው እንደሚቀርብ ለመገመት ይሞክሩ። እርስዎ ከእነዚህ የዕድሜ እርከኖች መካከል ለየትኛው ቅርብ ነዎት?